በጣም ጥሩ አመሰግናለሁ። ትንሽ ጊዜ ወስጄ ራሴን ማስተዋወቅ እፈልጋለሁ። ስሜ ጆናታን ጉዝማን ይባላለሁ። የአካባቢ ፍትህና እኩልነት ቢሮ የአሁኑ ዳይሬክተር ነኝ። ከስራ ባልደረባዬ ሞኒካ ሮይ ጋር እገኛለሁ። ሞኒካ ከጥቂት ደቂቃዎች በፊት የተናገረችው ማለት ነው። እሷ የአካባቢ ፍትህ ዋና ዳይሬክተር ነች። የአካባቢ እንክብካቤና መዝናኛ ዲፓርትመንት ውስጥ በጋራ ሆነን ይህን ታክስ ፎርስ እንመራለን። ሜትሮፖሊታን የፕላን አማካሪ ተጨምሮ በተጨማሪም ኤአርጂ ይሄ የህዝብ ሰሚ ስብሰባ እንዲካሄድ የሙያ ድጋፍ የሰጡንም ከኛ ጋር አሉ። ሌሎችም የታክስ ፎርሱ አባላት በዚህ ስብሰባ ላይ አሉ ብዬ ተስፋ አደርጋለሁ። በተጨማሪም ከስቴት ተወካዮች፣ ሰራተኞች እና ሴናተሮች በተወሰነ መልኩ ለታክስ ፎርሱ ድጋፍ የሰጡ በመካከላችን አሉ። ስለዚህ ዛሬ በመካከላችን ካሉ የተወሰኑ ነገሮችን እንድሉን እድል እሰጣለሁ። እጃችሁን ካወጣችሁ ማይክሮፎኑን ለመክፈት ልንረዳችሁ እንችላለን። ተወካይ ኮኔልን አያለው። ተወካይ ኮኔል እባክህን ቀጥል። አመሰግናለሁ ጆናታን። እዚህ በመገኘቴ ደስ ብሎኛል። እኔ ዛሬ እዚህ ያለሁት ሌሎች ሰዎች የሚሉትን ለመስማት፣ ውይይቶችን ለመስማት ጉጉት ስላደረብኝ ነው። ተወካይ ኮኔል በጣም አመሰግናለሁ። ከተጣበበው ጊዜ ወስደ በመካከላችን ለመገኘት ፈቃደኛ ስለሆንክ በጣም አመሰግናለሁ። ቤንጃሚንን አያለው። ቤንጃሚን ቶኪ ባላለው የሃውስ ማጆሪቲ የማይክል ሞራን ዲስትሪክት ዳይሬክተር ነኝ። ስለ ግብዣው አመሰግናለሁ። በመካከላችን ስለተገኘ እናመሰግናለን። ሌላ አለ? ተወካይ ወይም ሴናተር መናገር የሚፈልግ? ከመቀጠላችን በፊት አመሰግናለሁ ሁላችሁንም። ይቅርታ ጆናታን፣ ሌሎች ተጨማሪ ሰዎች አለው። ኤላን ቀጥይ። ይቅርታ እጄን ለማንሳት ምልክቱን ለማግኘት ተቸግሬ ነበር። እኔ ሴናተር ሳል ዲዶሚንጎ ጋር ነኝ። ይሄንን መድረክ ስላዘጋጃችሁ አመሰግናለሁ ለማለት እወዳለሁ። የሌሎችንም ሀሳብ ለመስማት ዝግጁ ነኝ። አመሰግናለሁ። ኤላን አመሰግናለሁ። ካትሪንን አያለው። ጤና ይስጥልን። ካትሪን ይባላለሁ። ከሪፕሬዘንታቲቭ ዴኬር ቢሮ ነው የመጣሁት። እዚህ በመገኘቴ ደስ ብሎኛል። ሁሉንም ከዲሲአር፣ ኤምኤፒሲ፣ ኤአርጂ የመጡትን ማመስገን ይወዳለሁ። ሁሉንም ስለምሬታችሁ ይሄንን በማቀናጀታችሁ አመሰግናለሁ። በጣም ጥሩ ነው። እንግዲህ እንቀጥላለን። 2 የህዝብ ሰሚ ተመሳሳይ ስብሰባዎችን በዚህ ፎል አቅደናል። የዛሬ የመጀመሪያው ነው። እንደምታዩት ቨርቹዋሊ እየተካሄደ ነው። ቀጣይ በአካል ተገናኝተን የምንነጋገር ይሆናል። ያም የሚሆነው የካምብሪጅ ማህበረሰብ ማዕከል ውስጥ ነው። ቀጥሎ ሞኒካ አጥር ያለ ስለ ታክስ ፎርሱ ዓላማዎች፣ ግቦች ማብራሪያ ትሰጠናለች። ታክስ ፎርሱ እስካሁን የሰራቸውን ነገሮች ላይ እንነጋገራለን። በተጨማሪም ጥያቄ ወይም አስተያየት ካለን
ተሳታፊ ሁሉም ሀሳብ የሚሰጥበት የሚጠይቅበት እድል በመጨረሻ ላይ ይኖራል። በተጨማሪም በትንንሽ ቡድኖች ተከፋፍለን ውይይት እናደርጋለን። ያ የቡድን ውይይት በጎረቤቶቻችን ያለውን ሁኔታ እንድንሰማ እድል ይሰጣል። ቡድኑ ተከፋፍሎ 4 ጥያቄዎች ላይ ለመነሻ እንዲሆን ውይይት ያደርጋል። እንዳልኩ ያ ቡድን ውይይት በማህበረሰቡ ውስጥ የሚነሱትን ሀሳቦች ወደፊት ለማምጣት ይረዳል። ከቡድን ውይይቱ በኋላ በጋራ አንድ ላይ ተመልሰን እያንዳንዱ ቡድን የተወያየበትን ለጠቅላላው ሪፖርት ያቀርባል። ከዛ በኋላ ተወያይተን ቀጣይ ምን እንደሚሆን ተነጋግረን ውይይታችንን እንቋጫለን። ለሞኒካ ከመስጠቴ በፊት እያንዳንዳችሁን ማስታወስ የሚፈልገው ውይይታችን በሙሉ ንግግራችንን ቢሆን አክብሮት የተላበሰ እንዲሆንና አንዴ ካወራን በኋላ ለሌሎች እንዲያገኙ እድል እንድንሰጥ አደራ ላለሁኝ። የተለያዩ ልምዶችና አመለካከቶች እንደሚኖሩ ግልጽ ነው። ስለዚህ የቡድን ውይይቱ ይህንን ለማዳበር እድል ይሰጣል። ስለዚህ እዚህ ላይ ጥያቄ ሀሳብም ስናቀርብ የቡድን ውይይቱ በኋላ እንደሚኖር ታሳቢ እያደረግን ይሁን። ወደ የሚቀጥለው ገጽ እሄዳለሁ። ለሞኒካ አስተላልፋለሁ። ጆናታን አመሰግናለሁ። እኔ ጥቂት ነገሮችን ከጥቂት ገጾች ላይ አቀርባለሁ። ታክስ ፎርሱ የሚሰራው ዓላማና ግቡ ላይ ያተኮሩ ነገሮችን በመጀመሪያ ሁሉንም ስለተሳትፏችሁ ማመስገን እወዳለሁ። ኢኢኤ ዲሲአር የአካባቢ ፍትህና የእኩልነት ተጠቃሚነት ቀጣይነት ለማረጋገጥ በማሳቹሴትስ ትብብራችን ወሳኝ ነው። ይህንን በምንወደውና በቅርባችን በሆነው የቻርለስ ወንዝ ላይ አብረን በመስራታችን ደስ ይለኛል። ይሄ ሂደት ወደፊት እንዲመጣ ከተጨባጭ ሀሳቦች ለወደፊት ፕሮጀክቱ ስራ የሚጠቅሙትን ነገሮች ለማመንጨት ምክረ ሀሳቦችን ለማቅረብ የተቋቋመ ታክስ ፎርስ ነው። ይህ ታክስ ፎርስ የተቋቋመው በ205 ህግ ላይ በመመስረት የ2025 በጀት ላይ መሰረት በማድረግ ነው። ስለሆነም የተለያዩ ድርጅቶች ዋና ተወካዮች ነዋሪዎችን በቻርለስ ወንዝ ሎንግፌሎ እና ኤልዎት ድልድይ መካከል በ0.5 ማይል ውስጥ የሚኖሩትን አንድ ላይ ያመጣ ታክስ ፎርስ ነው። በስክሪኑ ላይ እንደምታየው በ205 የህግ የተቀመጠው በአጭሩ ስክሪኑ ላይ ይታያል። ይህ ህግ የታክስ ፎርሱን የስራ ገደብ፣ በታክስ ፎርስ ውስጥ ያሉት እንዴት ውሳኔ እንደሚወስኑ፣ በአካባቢው የሚኖሩት ባለድርሻ አካላት መረጃ እንዴት እንደሚደርሳቸው ሁሉ ያካትታል። ባለድርሻ አካላት የሚባሉት በግማሽ ማይል በቻርለስ ወንዝ መካከልና ሎንግፌሎ እና ኤልዎት ድልድይ በተለይም ደግሞ በወንዙ ዳርቻ ለሚኖሩ የህብረተሰብ አባላት ልዩ ትኩረት በመስጠት የተቋቋመ ነው። ወደ ቀጣዩ ገጽ ሳመራ ስክሪኑ ለማታዩ ስክሪኑ የሚያሳየው የካምብሪጅ ካርታ ስክሪንሻት ነው። በሜሞሪያል ድራይቭ እና በምዕራብ ኤልዎት ድልድይ እስከ ምስራቅ በሎንግፌሎ ድልድይ ያለውን ያካትታል። ወደ ቀጣዩ ገጽ ሲሄድ የታክስ ፎርሱ አባላት ታያላችሁ። በስክሪኑ ላይ ድርጅቶች፣ ግለሰቦች በታክስ ፎርሱ የተወከሉትን በሙሉ ያሳያል። ይሄ ታክስ ፎርስ 3 የህዝብ ሰሚ ስብሰባዎችን እንዲያዘጋጅ ይጠበቃል።
አንደኛው ዛሬ ምሽት ያለንበት ስብሰባ ነው። ጆናታን እንዳለው ሁለተኛ በሚቀጥለው ሳምንት ይካሄዳል። ሶስተኛው ደግሞ በቀጣዩ ዓመት በጸደይ ይካሄዳል። ከነዚህ ስብሰባዎች የሚሰበሰበው የህዝብ ሀሳብ በህዝብ ሀሳብ ስር በይፋ በድረ ገጻችን ላይ ይለጠፋል። ያ ደግሞ ሌላ ህዝብ ሀሳብ እንዲሰጥበት ተጨማሪ እድል ይሰጣል ማለት ነው። የህዝብ ሀሳብ ከተካተተ በኋላ የመጨረሻው ሪፖርት ለማሳቹሴትስ የህዝብ ተወካዮች እና ሴናተር ይቀርባል። የታክስ ፎርሱ ስራዎች ላይ ለመጨመር ስክሪኑ ላይ የምታየው ታክስ ፎርሱ እስካሁን የሰራቸው እና ወደፊት የሚሰራቸውን ያካተተ ነው። ታክስ ፎርሱ ብዙ ስብሰባዎችን ያደርጋል። ይሄ ስራ እስክጠናቀቅ ድረስ ማለት ነው። ከባለፉት ጥቂት ወራት ጀምሮ በየወሩ መገናኘት ጀምረናል። እናም አሁን ምክር መስጠት ደረጃ ላይ ደርሷል። ስለዚህ በዚህ ፎል ባሉን 2 ስብሰባዎች ላይ እኛ ባስቀመጥነው የምክር ሀሳብ ላይ ህዝቡ አስተያየት እንዲሰጥ ነው። ከነዚህ 2 የህዝብ ሰሚ ስብሰባዎች በኋላ እንደገና የህዝብ አስተያየት ባቀረብነው ምክር ሀሳብ ላይ እናካትታለን። ከዚህ በኋላ ታክስ ፎርሱ በቡድን ሆኖ እነዚህ አስተያየቶች ወይም ምክር ሀሳቦች ላይ ይሰራል ማለት ምክር ሀሳቦቹ እንዲካተት ያደርጋል። ከዛ በኋላ ለሶስተኛ የህዝብ ሰሚ ስብሰባ በቀጣዩ ጸደይ እንገናኛለን ማለት ነው። በቀጣይ ገጽ ላይ የምታየው የህዝብ አስተያየት ወይም ግብረ መልስ እንዴት እንደሚሰበሰብና እንደሚካተት ያስረዳል። ኤምኤፒሲ ቡድን ህዝቡን ተደራሽ ያደረጉ ብዙ ስራዎችን አከናውነዋል። የቤት ለቤት ቅስቀሳ ከ129 ቤቶች ተንኳክተዋል። ከ35 ግለሰቦችም ጋራ ውይይት ተደርጓል። ከአካባቢ ማህበራት ጋራ ውይይት ተደርጓል። በራሪ ወረቀቶች ተበትነዋል። በራሪ ወረቀቶች በአካባቢ ጎዳናዎች፣ በህዝብ ቤተ መጻሕፍት፣ በባቡር ጣቢያ ተበትነዋል። ዛሬም የዚህ ስብሰባ ዓላማ የህዝብን ግብረ መልስ መሰብሰብ ነው። ከዚህ ስብሰባ በኋላም ማጋራት የምትፈልጉት የምትጨምሩት ነገር ካለ ማጋራት ትችላላችሁ። ዛሬ መሳተፍ ያልቻሉ በሚቀጥለው መሳተፍ ይችላሉ። በተጨማሪም ደግሞ የድረ ገጽ ዳሰሳ አገናኝ በቻት ላይ አጋርቻለሁ። በሱም ላይ ሀሳባችሁ መጨመር ትችላላችሁ። ወደ ቡድን ስራ ከመሄዳችን በፊት 15 ደቂቃ ያህል አለን። አሁን ባቀረብኩት ነገር ላይ ጆናታን መጀመሪያ ላይ እንዳለው ማንኛውም ጥያቄ ወይም አስተያየት በደስታ እንቀበላለን። በቡድን ማቅረብ የምትፈልጉትን ግን ለቡድን ማቆየት ትችላላችሁ። ኔድን ያለው ኔድ ቀጥል። የዛሬ ስብሰባ በይፋ እንደምታተም ሲሰማ ደስ ብሎኛል። ከአሁን በፊት መረጃ ለማግኘት ጥረት አደርግ ነበረ። ስለዚህ ግን ድረ ገጽ ነገር አለ ወይ? ስለ ጥያቄው አመሰግናለሁ። አዎ፣ ታክስ ፎርሱ ድረ ገጽ አለው። ድረ ገጽን ከስር አስቀምጣለሁ፣ በቻት ውስጥ እለጥፋለሁ። በተቻለ መጠን ድረ ገጹ በየጊዜው ያለንን መረጃ ሁሉ የስብሰባ መረጃ፣ ቃለ ጉባኤዎች፣ ሁሉንም ነገር በጊዜው በመለጠፍ ወቅታዊ ለማድረግ እየሞከርን ነው። ክርስቶፎርን ያለው ክርስቶፎር ቀጥል። ሰላም፣ እንደምን አመሻችሁ። እያሰብኩ ነበረ ተመሳሳይ የህዝብ ሰቢ ስብሰባዎች በተለያየ ጊዜ በዚህ ጉዳይ ላይ በሜሞሪያል ድራይቭ ከአዲስ ዲዛይን ከማሻሻል ጋራ በተገናኘ ሲደረጉ ነበረ። ለምሳሌ በ2019 በ3 ደረጃዎች ጠለቅ ያሉ የህዝብ ሰሚ ውይይቶች ተደርገዋል።
በመጨረሻም በሶስተኛ ምዕራፍ ፕሮጀክት እሱም በካርሌስ ላንዲንግ እና በጄኤፍኬ መንገድ መካከል ያለውን የሚያጠቃልል ፕሮጀክት ነው። በመጀመሪያ የታሰበው እስከ ብዩ ድልድይ ብዩ አደባባዩን ጨምሮ ነበረ። በ2022 በካምብሪጅ ከተማ በከተማው ካውንስል የከተማው ከንቲባ ዴኒስ ሲምስ የካምብሪጅ ከተማ ዲሲአር በመመራት ጥረቶች ይደረጉ ነበረ። እናም እያሰብኩ ያለሁት ባለፈው ዓመት እንደገና መጀመር አለብን በሚል ቅዳሜና ይሁድን ፍትሃዊ መዳረሻ ማድረግ አለብን በሚል ሀሳብ ላይ ውይይቶች ተደርገው ነበረ። ስለዚህ ይህ የአሁኑ ፕሮጀክት ከነዚህ ጠለቅ ያሉ በፊት ከተካሄዱት ውይይቶች በምን መልኩ መጠቀም ይችላል የሚለውን ነገር ነው እያሰብኩ ያለሁት። ምክንያቱም በነዛ ሂደቶች ውስጥ ብዙ ባለድርሻ አካላት በትጋት ተሳትፈው ከልባቸው የሆነ ግብ ለመርሶችን ይሰጡ ነበር። የአሁኑ 7ኛ ጊዜ የምሰራ ሊመስል ሁሉ ይችላል። አድካሚም ነው፣ ያደክማል። ስለዚህ ከነዛ ሂደቶች ብዙ የተማርን ይመስለኛል። እነዛ ትምህርቶች ለዚህኛው እንዴት ግብአት እንደሚሰጡ እያሰብኩ ነው። በጣም ጥሩ ጥያቄ ነው ክርስቶፈር። እኔ በዚህ ስራ ውስጥ ዲሲአር ቆይታዬ ትንሽ ነው። አዲስ ነኝ፣ 6 ወር ብቻ ነው። ሆኖም ተመልሼ ከኔ በፊት የነበሩትን በማማከር ሁሉንም ነገር በፊት የነበሩትንም ግብረ መልሶችን በማጠቃለል አካተን ለመስራት እንሞክራለን። ተወካይ ኮኔሊና ያለው እሰማለሁ። አዎ ትሰማለህ። በጣም አመሰግናለሁ። የተሰጠውን አጠር ያለ ማብራሪያ አደንቃለሁ። ለሪከርድ ያህል የምናገረው ስለ ታክስ ፎርሱ ተደራሽነት አሳሳቢ ነገሮችም አሉ፣ ስጋቶች አሉ። የኔ ቢሮ የሚያውቀው ይህ ታክስ ፎርስ እንደተቋቋመና ስብሰባ የተጀመረው ባለፈው ሳምንት እንደሆነ ነው። ስለሆነም ወቅታዊ መረጃ ስላገኘው አሁን ደስ ብሎኛል። በተጨማሪም በጎረቤት ያሉት ሁሉ ተወካይ እንዲኖራቸው የሚል ሰምተናል። እያወራን ያለነው በወንዙ ዙሪያ ያሉ ጎረቤቶችን ነው። ነገር ግን የስራው ስኮፕ ከዚያም በላይ ይሄዳል። ካምብሪጅ ፖርት እና ሌሎች ጎረቤቶችን ፍላጎት አላቸው። እዚህ በመገኘቴ ደስተኛ ነኝ። ግን ሆኖ በተደራሽነት ላይ እጥረት ያለበትና ወደ ኋላ የቀረን ይመስለኛል። በመጨረሻ ጥሩ ስራ የምንሰራ የተሻለ ቦታ የምደርስ መስሎ ይታየኛል። አመሰግናለሁ ስለ አስተያየቶ። ተመሳሳይ ስጋት ከሌሎች ሰምተናል። የዚህ ታክስ ፎርሱ ዓላማም ተደራሽነትና የህዝብ ተሳትፎ ማሻሻል ነው። ባለፈው የተለየ ሊሆን ይችላል። ለእኔ ግን አዲስ እንደመሆኑ መጠን ነገሮችን እንደማሻሽል ተስፋ አደርጋለሁ። ይሄንንም ከእናንተና ከሌሎች የማህበረሰብ ክፍል ጋር በመተባበር በመስራት ግብአቶችን በማካተት ማለት ነው። ጄኒና ያለው ጄኒ ካትስ ክርስት ይባላለው። በካምብሪጅ ከተማ ነዋሪ ነኝ። በተጨማሪም ግሪን ስትሪት ኢኒሽቲቭ የተባለ ናን ፕሮፊት ይመራለሁ። በተጨማሪም የሜሞሪያል ድራይቭ አሊያንስ የተባለ አካል ነኝ። አሊያንሱ ለሁሉም ክፍት የሆነ ድርጅት ነው። ስለ ሜሞሪያል ድራይቭ ግድ የሚላቸው ግለሰቦችና ድርጅቶች ማህበር ነው። ከዚህ በፊት የሰራናቸውን ስራዎች ማጋረት የሚችል ከሆነ አዎ በደስታ እንቀበላለን። ማጋረት ትችላለሽ። የድረ ገጽ የዳሰሳ ጥናት አለን። በተጨማሪም ደግሞ የኢሜል አካውንት አዘጋጅተናል። ወደዛ ኢሜል መላክ ትችላላችሁ። ያንንም ደግሞ በንቀት እንከታተላለን። ከእናንተ ጋር ለመስራት ደስተኞች ነን። ተጨማሪ ውይይቶች ካሉ በሱ ላይም ለመሳተፍ ፈቃደኞች ነን። ትልቅ ሀሳብ ነው። በጣም እናመሰግናለን። ኤሊያንን አያለው። ኤሊና እባላለሁ።
የሜሞሪያል ድራይቭ አሊያንስ መስራች አባል ነኝ። በ2019 ጀምረን ዛሬ ላይ 20 አባላት ላይ ደርሰናል። ብዛት ያላቸው የሜሞሪያል ድራይቭ አሊያንስ አባላት በዚህ ስብሰባ ላይ ይገኛሉ። ወደ ሜሞሪያል ድራይቭ አሊያንስ ከመቀላቀል በፊት ከጂኤፍኬ ጎዳና በስተምዕራብ የሚገኘው በዓለም ታዋቂ የሆነውን ሴካሚር አለይ ለመጠበቅና ለመደገፍ ልዩ ፍላጎት ነበረኝ። አብዛኞቻችን ከአትክልት ቦታ ባለሙያዎች ጋር ሰፊ ዝርዝር ያለውን የዛፎች ግምገማ ለማካሄድ አንዳንዶቹ ወደ 130 ዓመት ዕድሜ የተጠጉትንም ጨምሮ ማለት ነው። የሜሞሪያል ድራይቭ አሊያንስ ሁልጊዜም የፓርክ ተጠቃሚዎችን ምቾት፣ ደህንነትና ጥበቃ እንዲሁም የሕዝብ ፓርክ መሬት ጥበቃ እንደ ግብ አድርጎ ይሰራል። በቅርብ ጊዜም በዜና ውስጥ እየታየ ያለው እየጨመረ የመጣው የእግረኛ ደህንነት ቀውስ ነው። በመሰረቱ ሁላችንም እግረኞች ነን። በተለየ ሁኔታ የአካል ጉዳተኞች፣ የልጆች፣ የአረጋውያንን ፍላጎት ማሟላት ግን እጅግ አስፈላጊ ነገር ነው። እዚህ ካምብሪጅ በአሜሪካ ውስጥ በእግር ለመጓዝ ከሚመቹ ከተሞች ውስጥ በመኖራችን እድለኞች ነን። እኔ በግሌ በ1980ዎቹ መጀመሪያ ላይ ወደዚህ ቦታ ለመዛወር የመረጥኩት መኪና ላይ ጥገኛ ያልሆነ ቦታ ለመኖር ስለፈለግኩ ነው። ከዛ ጊዜ ጀምሮ ከመኪና ነፃ ስለሆንኩኝ ደስተኛ ነኝ። ከሜሞሪያል ድራይቭ አሊያንስ አባላት ውስጥ ያሉ የመጓጓዣ ኢንጂነሮች በሜሞሪያል ድራይቭ እና በመንገዶች መካከል ያሉ የትራፊክ ምልክቶች አለመጣጣም ችግር አስተውለዋል። ይህ ደግሞ የተሽከርካሪዎችን መጨናነቅ ፈጥሯል። ይህንን እድል ተጠቅመን ያለንን ግኝቶች ማካፈል እንፈልጋለን። የተሻለ የትራፊክ ፍልሰት ነጂዎችንና የፓርኩ ተጠቃሚዎችን ይረዳል። አመሰግናለሁ። እዚህ ላላችሁ ሁሉ ማለት የምፈልገው ሜሞሪያል ድራይቭ ጋር የተገናኙ በርካታ ፕሮጀክቶች አሉ። አንዱ ቅድም እንደተጠቀሰው 3ኛ ምዕራፍ ሜሞሪያል ድራይቭ ፕሮጀክት እና የፕሮጀክቱን ድረገጽ ፕሮጀክት ነው። የፕሮጀክቱን ድረገጽ እናጋራለን። ድረገጹ ወቅታዊ ነው ብዬ አምናለሁ። በተጨማሪም ሌላ የምታጋሩት ፕሮጀክት ካለ ለማወቅ ጉጉት አለን። በዚህ ስብሰባም ሆነ በቡድን ውይይት ከዚያም በኋላም ከኛ ጋር መገናኘት ሀሳብ መስጠት ትችላላችሁ። ወደ ቡድን ውይይት ከመግባታችን በፊት ጥያቄ ወይ አስተያየት ካለ በቀረበው አጭር ማብራሪያ ላይ ክሊቭን ያለው ክሊቭን ቀጥል። ስለዚህ ስብሰባ አመሰግናለሁ። ስሜ ክሊቭ ሎረንሰን ይባላለሁ። የሃርቫርድ ተማሪ ነኝ። በተጨማሪም ከወንዙ አቅራቢያ ነዋሪ ነኝ። በተጨማሪም የካምብሪጅ መጓጓዣ አማካሪ ኮሚቴ አባል ነኝ። ከኔ በፊት የተነሱትን ሀሳቦችን ማስተጋባት እፈልጋለሁ። በተለይ በውህደቱ ላይ ተሳትፎን በተመለከተ ይህ ታክስ ፎርስ እንዴት አድርጎ ሌሎች ሀሳቦችን፣ ልምዶችን ማካተት እንዳሰበ ማወቅ እፈልጋለሁ። ታክስ ፎርሱ በወንዙ ዙሪያ በሚገኙ ጎረቤታሞች ብቻ ላይ ያተኮረ ነው። ያ ጥሩ ነገር ነው። እነዚያን ማህበረሰብ በቀጣይነት ማሳተፉን መቀጠል አለብን። በተጨማሪም ግን ማወቅ ያለብን ታክስ ፎርሱ ስኮፑን ከወንዙ ዳርያ ባሻገር ሰፋ ቢያደርግ በሀሳቤ ያሉትን ድርጅቶች የካምብሪጅ ከተማ፣ ሃርቫርድ፣ ኤምአይቲ እና ሌሎች ቡድኖችን ቢያካትት። እነዚህን ለማካተት እቅድ አለ ወይ? ሀሳብ ካላችሁ ብታጋሩ። ምክንያቱም ከቻርለስ ወንዝ አጠገብ ስላሉ በወንዙ ዳርቻ በኩል በካምብሪጅ ፖርት እና ከሌሎችም ባሻገር ብዙ የእግረኛ መንገዶች፣ ሌሎች መሰረተ ልማቶች ጥገና ያልተደረገላቸው በጥሩ ሁኔታ ያልተያዙ በመሆናቸው ምናልባት ታክስ ፎርሱ እነዚያን ባለድርሻ አካላት በመስማት ልጠቀም እንዲችል እገምታለሁ። አመሰግናለሁ ክሌቭ። አምናለሁ የጠቀስካቸው አንዳንድ ቡድኖች ለመሳተፍ ወረፋ ላይ ይገኛሉ።
በተጨማሪም የኤምኤፒሲ ቡድን የሚጨምሩት ነገር ካለ እጋብዛለሁ። እውነት ነው። ታክስ ፎርስ የሚሰራው ስራ ለነዋሪዎች ብቻ አይደለም፣ በጊዜያዊነት በዚህ ስፍራ ለሚገኙ ሰዎችን ጭምር ነው፣ ጎብኚዎችንም ጨምሮ። በተጨማሪም ክሌቭ ተገኝተ ይህንን የመሰለ ግብረ መልስ ስለሰጠን እናመሰግናለን። ይህ ስብሰባ የህዝብ አስተያየት ከምንሰበስብባቸው መድረኮች አንዱ ነው። እንደተባለው ተጨማሪ የምንገናኝበት እድል በሚቀጥለው ኖቨምበር 17 ይኖረናል። በተጨማሪም በሚቀጥለው ጸደይ ላይ እንገናኛለን። ሆኖም ግን ቀኑና ሰዓቱ በቀጣይ የሚወሰን ይሆናል። በዚህ ወቅት በቡድን ተከፋፍለን ግኝቶቻችንን፣ ምክረ ሀሳቦቻችንን እናካፍላለን። ከዚያም ቀጣዩን ሂደት ላይ እንወስናለን። በጣም ጥሩ። በሰዓታችን መሰረት እየሄድን ነው። አሁን የዚህ ስብሰባ ሪከርድ እንዲቆም ያርጅን እጠይቃለሁ።